ሄሎ ነገታ ሄሎ ሰላም ነህ? አለን አንዱ ዓለምና ቤተሰቦቹ የሬሳ ሳጥን ፋብሪካ ነው የሚደውልልህ። ሬሳ ሳጥናችሁ አልቋል። በቆንጆ ሁኔታ ሰርተን ጨርሰናል። እኔ የምልህ ሬሳ ከኛ ነው ከናንተ ነው? አይ ሬሳው ከኛ ነው ከናንተ ነው? እስኪ ከኛ ከሆነ ይወደድብሃል። አይተሃል? አይደለም አሁን ይኸውልህ በቃ ጨርሰናል። እኔን ገለህ ሳጥን ውስጥ ከሚከተኝ ሌላ ሬሳ ብትፈልጉ አይሻልም? አንተን ገድዬ በዛው ሬሳ ሳጥን መውጣት አይቻልም። ያው ሁለተኛው ይዘሻል። ሄሎ የነገታ ሰላም ዋልክ? እግዚአብሔር ይመስገን አለው። እባክህ አሁን እኮ ጉድ ሆነን እባክህ። የአዶንያስ መንፈስ አስቸገረን እኮ። የአዶንያስ ሟቹ የለ ሟቹ? አዎ የሱ መንፈስ አልኩ። በቃ ለሊት እየመጣ ስቃያችንን ያበላናል። ትላንትና ደግሞ በኃይሉን እግሩን እየጎተተ ሩም ውስጥ የነገት እግሩን እየጎተተ መንፈሱ ክፍል ውስጥ እኔንማ ተው መጫወቻ አድርጎኛል። በጌታ በኢየሱስ ለምረጭ ቀይር ያለው ሰው ኦኬ አልብሻቸዋለሁ። ይቅርታ መልሰን እየደወልንለት ነው። እሺ መልሰን እየደወልን ነው። አሁን አያና ሰማ ካደል ጩኸቱን። አሁን እኮ አንዱ ዓለምን ሲጎትተው ነው አይተሃል? ጩኸቱን ሰማ አይደል? አሁን ስንረባበሽ ያለውን በስመ አብ መጥፎ መንፈስ እኔ እንደዛ አይነት መንፈስ አይቻላክም። በኢየሱስ እንደተመታዩ አሜን። እሺ ወደ ቀጣዩ ይገባል። እንዲህ ነበር እንዴ ሳለብሳችሁ ነበር?